በአረቦች ዘንድ እጅግ ተወዳጅ የሆነውን የአረቦችን ባህላዊ ምግብ አደሳሉና አብረን እንሰራለን። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንደምታዩት አደሳሉና አሰራር ይዤላችሁ መጥቻለሁ። አብራችሁኝ ሆኖ አብረን እንስራ። እዚህ ጋር እንደምታዩት ግብአቶቹን አዘጋጅቻለሁ። የተጠቀምኩበትም ማለት ነው ሩዝ አዘጋጅቻለሁ፣ ምስር፣ ሽንኩርት፣ ቲማቲም፣ ክዝባራና በአዶኔስ ፍረሹ ማለት ነው ከትፌ አዘጋጅቻለሁ። እንዲሁም ቅመሞች እዚህ ጋር አዘጋጅቻለሁ። ከታች ዲስክሪፕሽን ላይ አስቀምጫለሁ ማለት ነው። እዚህ ጋር ለመግለጽ ሰዓት ላይ በቃኝ ስለሚችል ከታች አስቀምጬላችኋለሁ የቅመሞቹን አይነት። እንዲሁም ደረቅ ቅመሞችን አድርጌያለሁ እና ደግሞ ቴምር ህንዲ አድርጌያለሁ። ውሃ ውስጥ ዘብዝፌ አዘጋጅቻለሁ ማለት ነው። እና ነጭ ሽንኩርት አዘጋጅቻለሁ። ወደ አሰራሩ እንሂድ፣ አብራችሁን ቆዩ። እና ውዶቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እና እንደምታዩት ዘይቴን አድርጌ ሽንኩርቴን እጨምርበታለሁ። ሽንኩርቴን አመሳ አደርገዋለሁ ማለት ነው ትንሽ። እና ሽንኩርቴን ትንሽ አመሳ እንዳረኩኝ ደረቅ ቅመሞችን ጨምርበታለሁ ያዘጋጇቸው ማለት ነው። ሎሚ፣ ከሙን፣ ወረጋር እና ጅርፌ ማለት ነው። እነዚህን አረግበታለሁ። አደስ ስንሰራ በተለይ ብዙ ጊዜ የምንጠቀመው ነገር ከሙን ነው። ያው ከሙን አይቀርም እና ሎሚ እንደ ምርጫችሁ ነው። እኔ ሰዎቼ ትንሽ ቆምጠጥ ያለ ነገር ስለሚፈልጉ ነው ሎሚና ቴምር ህንዲ የምጠቀመው ማለት ነው። ግን ብዙ ቤትም ላይጠቀሙት ይችላሉ። ሎሚ፣ ደረቅ ሎሚና ቴምር ህንዲ ጎምዘዝ ያደርገዋል ሳሎናውን ማለት ነው። ስለዚህ እኔ ሰዎች የፈለጉት እንደዛ ስለሆነ እንደዛ ያደረኩ ማለት ነው። እናንተ አለማድረግም ትችላላችሁ ማለት ነው ውዶቼ። እዛ እንደምታዩት አብሬ ከሽንኩርቱ ጋር ጥብስ አድርገዋለሁ ከሙኑንና ደረቅ ቅመሙ ማለት ነው። ከዛ በመቀጠል ወረቅ ህንዲ አድርጌበታለሁ ማለት ነው። የምሰራው ማሰራር በነገራችን ላይ የህንዶቹ ነው እና የህንዶች እንትን ይበዛዋል። ወረቅ ህንዲ፣ ቴምር ህንዲ እነዚህ ያው ህንዶች የሚጠቀሙት ናቸውና አሰራሩም የህንዶቹ አይነት ነው ብዙ ጊዜ የሚወዱት አረቦች ማለት ነው። እና ወረቅ ህንዲን አድርጌያለሁ። ከዛ ነጭ ሽንኩርት አድርጌበታለሁ። ነጭ ሽንኩርቴንም አብሬ በደንብ ሽታ አድርገዋለሁ ማለት ነው። ከዛ ቅመሞቹን ነው የምጨምረው ማለት ነው። እዚህ ጋር ያዘጋጀኋቸውን ቅመሞች ከታች ዲስክሪፕሽን ላይ አስቀምጫለሁ። ከሙን፣ ፍልፍል አስዋት፣ ኩርኩም፣ ፓፕሪካ፣ ማጂ። እዚህ ጋር እንግዲህ ለመግለጽ የረሳሁት ካለ ከታች ማየት ትችላላችሁ ዲስክሪፕሽን ላይ ማለት ነው ውዶቼ። ከዛ ቅመሙን ከዘይት ጋር በደንብ ሽታ አደርገዋለሁ። ጣዕሙ የቅመሙ ጣዕም እንዲወጣ ማለት ነው። በዚህ መልኩ እንዲህ ካደረኩ በኋላ ቶማቶዬን ጨምራለሁ ማለት ነው። ቀደም ከትፌ ያዘጋጀሁትን ቲማቲም ማለት ነው። ያው በደቃቁም በጣም ባይሆን መካከለኛ አርጌ ነው ያዘጋጀሁት እና እሱንም አብሬ እሽት አደርጋለሁ ማለት ነው። እና ይሄንን ይመስላል። ቁሌቱም ያምራል። ሁላችሁም ሞክሩት። ያው በየቤቱ የተለያየ አይነት አሰራር ሊኖር ስለሚችል ሁላችንም እንደየቤታችን ይለያያልና እናንተም ደግሞ ይሄንን አሰራር ከተመቻችሁ ሞክሩ ትላችኋለሁ። ትንሽ ውሃ አድርጌበታለሁኝ ሊይዝብኝ ፈለገ።
እና ወዶቼ እዚህ ጋር ክዝባራና በአዶኔስ ያዘጋጀሁትንም አደረኩበት። እሱንም አንድ ላይ አዋህደዋለሁ ማለት ነው። በነገራችን ላይ ክዝባራና በአዶኔስ ብዙ ጊዜ ጣዕሙ አሪፍ ነው የሚሆነው። አላቅም ጣዕሙን ያሳምረዋል ወይ ደግሞ ያጣፍጠዋል ማለት ነው። የምንሰራው ነገር ላይ ሁሉ ብናደርግ ተመራጭ ነው። የሁሉ ምግብ ላይ ክዝባራ እና በአዶኔስ ሳላረግ አልሰራም። ብዙ ጊዜ ከላይም ቢሆን ወይ ነሰንሳለሁ አብሬ እንኳን ባላረግ ማለት ነው። እና ቃናውን ጣዕሙ አሪፍ ነው የሚሆነው። ከዛ ወዶቼ ቁሌቴ ይሄን መስሎልኛል። በመቀጠል ያዘጋጀሁትን ምስር እጨምርበታለሁ ማለት ነው። ምስሬን በደንብ ጥብ አርጌ ነው ያጠብኩትና የዘፈዘፍኩት ማለት ነው። ያው የዚያም ገር ምስር ደግሞ ብዙም አይፈጅም፣ ወዲያው ነው የሚበስለው፣ እንደኛ ሀገር አይደለም። እና በሞቀ ውሃም ብንዘፈዝፈው በቀዝቃዛ ውሃም ብንዘፈዝፈው ኖርማል ነው፣ መብሰሉ አይቀርም። ያናል የሚያቆይ ነገር አይደለም። እና እኔ በቀዝቃዛ ውሃ ነው የዘፈዘፍኩት። በሞቀም የሆነ አስቸኳይ ነገር ካለ በሞቀ መዘፍዘፍ ይቻላል። እና ወዶቼ ከደና ርጌው ይሄንን መስሎልኛል። ትንሽ አሸታ አደረኩት ከቁሌቱ ጋር ማለት ነው ምስሩን። በመቀጠል የፈላ ውሃ ጨመርኩበት። ከዛን ትክትክ እንዲል ከደን እናረገውና በደንብ ተንተክትኮ ምስሩ በደንብ እንዲበስል ማለት ነው። እና ወዶቼ አሁን ደግሞ እሱ እስከሚበስልልን ድረስ ሩዜን አዘጋጅቻለሁኝ። እዚህ ጋር ዘብዝፌ ያዘጋጀሁት ሩዝ አለኝና የፈላው ውስጥ ጨምሬዋለሁ። ከዛ እዚህ ጋር የጨመርኳቸው ጅርፌ፣ ወረጋርና ከሙን እንዲሁም ጨውና ዘይት ነው ማለት ነው። ለሩዝ የተጠቀምኩት ያው አደሳሉና ስንሰራ ብዙ ጊዜ ሩዙ ላይ ከሙን ይገባል፣ ግዴታ ነው ማለት። እኔ እንደዛ ነው የምሰራው፣ አላቅም የሌላውን ግን እኛ ቤት ሁሌ ግዴታ ነው። አደሳሉና ስንሰራ ሩዙ ላይ ከሙን ይገባል። እና በዚህ መልኩ ሩዜን አዘጋጅቻለሁ ወዶቼ። አጥልዬ ይሄንን ይመስላል። በአሉሚኒየም አሽጌ ቢያንስ ለ30 ደቂቃ ፈረን ውስጥ ከተዋለሁ ማለት ነው። በ180 ዲግሪ አድርጌ ፈረን ውስጥ ከተዋለሁ ማለት ነው። ከዛ በመቀጠል ወዶቼ የምናዘጋጀው ከላይ የምናረግበትን በቅቤ የተጠበሰ ነጭ ሽንኩርት ማለት ነው። ከሳሎናው ላይ ከላይ የምናደርግበት ነው። እና ቅቤን አግያለሁኝ እንደዚህ እንደምታዩት። ቅቤን ሞቅ አደርግና ሲቀልጥልኝ ነጭ ሽንኩርቴን እጨምራለሁ። ነጭ ሽንኩርቱን ስላይስ ነው የቆረጥኩት። ስላይስ አርጌ ነው የቆረጥኩት እና ነጭ ሽንኩርቱን ጥብስ አደርጋለሁ ማለት ነው። ከዛም ወዶቼ እዚህ ጋር እንደዚህ ነጭ ሽንኩርቱ ከተጠበሰልኝ በኋላ ቅመሞች ጨምርበታለሁ። ከሙን፣ ጅርፌ እና ወረጋር እንዲሁም ፍሌክስ ፓፕሪካ ዱቄቱ ያለው ነው ማለት ነው። ፍሬ ያለው እሱን አረግበትና አንድ ላይ ከቅቤው ጋር ዋህደዋለሁ ማለት ነው። ፓፕሪካ ፓውደሩንም አድርጌያለሁ። ፓፕሪካ ፓውደሩን እና ፍሌክሱም ማለት ነው የተጠቀምኩት። በመጨረሻም ሳሎናችን ይሄንን ይመስላል። ተክ እያለልን ነው። እና ያዘጋጀነውን የቅቤውን ቁሌት ባናቱ ላይ ግልብጥ እናረግበታለን ማለት ነው። ድምፁ ራሱ ይችላል እዚህ ጋር ማለት ነው። እና በጣም ቃናው አሪፍ ነው የሚሆነው፣ ያጣፍጠዋል ይሄ ከላይ የሚገባው ነገር። እና ወዶቼ ሳሎናችን ይሄንን ይመስላል። እስካሁን ድረስ አብራችሁኝ ለቆያችሁ ስለተከታተላችሁኝ በጣም አመሰግናለሁ።
ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ቤተሰብ የሆናችሁኝ ደግሞ ቤተሰብ ስለሆናችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ፣ ደህና ሁኑልኝ። እንግዲህ በመጨረሻ ሳሎናችን አደስ ሳሎናችን ይሄንን መስሏል። ቻው፣ ደህና ሁኑ። መልካም ቀን ተመኘውላችሁ።